السلام عليكم ورحمة الله وبركاته. أهل السنة والجماعة ከሌሎች የጥመት አንጃዎች በምን እንለያቸዋለን? እና አህሉ ሱነቲ ወልጀማዓን ከሌሎች የጥመት አንጃዎች ሙብተዲዓዎች የምንለየበት ዋናና አንገብጋቢ የሆኑ ሶስት መርሆች አሉ ማለት ነው። ሶስት መርሆዎች አሉ። አንደኛና ዋነኛው አህሉ ሱነቲ ወልጀማዓ ላ የእኹዙነ ሙዕተቀዳቲሂም ኢላ ሚነል ኪታቢ ወሱና። አህሉ ሱነቲ ወልጀማዓዎች እምነቶቻቸውን ከቁርአንና ከሐዲስ ውጭ ካለ ነገር አይወስዱም። ግልጽ ነው። አይ ማስረጃቸው የእምነት ምንጫቸው ምንድነው? ቁርአንና ሐዲስ ብቻና ብቻ ነው። ላ የእኹዙነ ሙዕተቀዳቲሂም ኢላ ሚነል ኪታቢ ወሱና። ከቁርአንና ከሱና ውጭ እምነታቸውን አይወስዱም። የእምነታቸው ዋና መሰረትና ምንጩ ምንድነው? ቁርአንና ሱና ነው ማለት ነው። ይህ የመጀመሪያው እና ዋነኛው መርህ ነው ማለት ነው። ለዛም ዑለማዎቻችን ስለ ዐቂዳ ሲያስተምሩን ምንድን ነው የሚሉን? ኹዝ ዐቂደተክ ሚነል ኪታቢ ወሱነቲ ሰሒሓ። ተመልከቱ፣ ዐቂዳህን ከቁርአንና ትክክል ከሆነው ሐዲስ ውሰደው ነው። ምክንያቱም የእምነት ጉዳይ ነው። ስለዚህ እምነታችን የምንወስደው ከቁርአንና ከሱና ብቻና ብቻ ነው። ተረት ተረቶችን አንቀበልም። የእምነት ጉዳይ ስለሆነ እገሌ ሼኽ ይሄን ብሏል፣ እገሌ ኢማም ይሄን ብሏል አይመለከተንም። እኛ ያ ሼኽ ቁርአንና ሱናን ከተጻረረ የሼኽየው ንግግር እዛ አፈርድሜ መብላት ይችላል። ግልጽ ነው። አፈርድሜ መብላት ይችላል። ለምን? የእሱን ንግግር ከቁርአን ጋር ስለማይስተካከል ማለት ነው። የሰውየው ክብር እንዳለ ሆኖ፣ ስለዚህ እምነታቸውን የሚወስዱት ከቁርአንና ከሱና ብቻና ብቻ ነው ማለት ነው። አህሉ ሱነቲ ወልጀማዓ ይህ የመጀመሪያው መርህ ነው። ሁለተኛ መርህ ኢንሻአላህ በሚቀጥለው ደርስ ላይ እናያለን ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።